በአሁኑ ሰዓት ዓለም ያለችበት ዓመተ ምህረት ላይ ያልሆነች አንድ ሀገር ብትኖር በግድግዳዋ ላይ ያለው ሰዓት በቀን 12 ሰዓት ብቻ የሚቆጥርባት እያንዳንዱ ዓመት 13 ወራት ያሉትና የቀን አቆጣጠሯ ከቀረው ዓለም በ7 ዓመታት ወደ ኋላ የቀረች ሀገር አለች ብላችሁ ብታስቡስ? እንኳን ወደ ኢትዮጵያ በደህና መጣችሁ። በአፍሪካ ቀንድ የምትገኘው ይህች ሀገር ተራ ሀገር አይደለችም። ከሌላው ዓለም የተለየች ድንቃ ድንቅ ዓለም እንጂ። የሰው ልጅ ልጅነት የተጀመረባት የዓለማችን ተወዳጅ መጠጥ መገኛ እና ከአፍሪካ የኮሎኒያል ምኞቶችን ሙሉ በሙሉ በመመከት ያልተገዛች ብቸኛ ሀገር ናት። በዚህ ዶኩመንተሪ ውስጥ ወደ ኢትዮጵያ ድንቅና እጅግ በጣም ፈታኝ መሬቶችን እንጓዛለን። ከመሬት በታች የተዋቀሩ ምስጢራዊ ሕንፃዎችን፣ ያልተቋረጠውን የንጉሳውያን ታሪክና ጥንታዊቷ ሀገር እንዴት የዘመናዊቷ አፍሪካ ሀያል እንደሆነ እንቃኛለን። የኢትዮጵያን መንፈስ ለመረዳት ወደ ኋላ 3.2 ሚሊዮን ዓመታት መጓዝ አለብን። በ1967 ዓመተ ምህረት በደረቁ የአፋር ክልል አርኪኦሎጂስቶች የሰው ልጅን ታሪክ ለዘለቄታው የለወጠ አጽም አገኙ። ስሟንም ሉሲ አሏት። በአማርኛ ደግሞ ድንቅነሽ። ድንቅነሽ የሰው ልጅ ታሪክ እዚህ እንደተጀመረ አረጋግጣለች። ነገር ግን ኢትዮጵያ የጥንት ሰዎች መኖሪያ ብቻ አልነበረችም፣ የጥንታዊቷ ዓለም ታላላቅ ስልጣኔዎች መገኛም እንጂ። በአንደኛው ክፍለ ዘመን የአክሱም መንግሥት ተነሳ። አክሱም የአካባቢው ሀያል ብቻ አልነበረችም፣ ዓለም አቀፍ ኢምፓየር እንጂ። የፋርሱ ፈላስፋ ማኒ አክሱምን ከሮም፣ ፋርስና ቻይና ጋር እኩል ከዓለማችን 4 ታላላቅ ኃይሎች አንዷ እንደሆነች ጽፏል። አክሱም የራሷን የወርቅ ሳንቲም ታትም ነበር። እስከ ዛሬ ድረስ በዘመናዊ መሐንዲሶች የማይብራሩ ታላላቅ ሐውልቶችን ተከለች። በ330 ዓመተ ምህረት ደግሞ ክርስትናን በይፋ የተቀበለች የመጀመሪያዋ መንግሥት ሆነች። እንደ ኢትዮጵያን ጥንታዊ ባህል ከሆነ ደግሞ አክሱም ከዛ በላይ የሆነ ታላቅ ምስጢር ይዛለች። በአክሱም የሚገኘው የጽዮን ማርያም እመቤታችን ታቦት በሕይወት ዘመናቸው ቦታውን ለቀው በማይወጡ አንድ መነኩሴ ብቻ ይጠበቃል። ለምን? ምክንያቱም ኢትዮጵያውያን እንደሚያስቡት እውነተኛውና የመጀመሪያው የቃል ኪዳን ታቦት ከ1000 ዓመታት በፊት በንጉሥ ሰሎሞንና በንግሥት ሳባ ልጅ በንጉሥ ምኒልክ አንደኛ አማካኝነት እዚህ መጥቷል ብለው ስለሚያምኑ ነው። በ19ኛው ክፍለ ዘመን ማብቂያ ላይ የአፍሪካ ቅርጫ ተፋጠነ። የአውሮፓ ሀያላን 90% የሚሆነውን የአፍሪካ አህጉር እንደ ኬክ ተካፈሉት። ብሪታንያና ፈረንሳይ ሰፊ ቦታዎችን ሲይዙ፣ ጣሊያን ደግሞ በአፍሪካ ቀንድ ላይ ዓይኗን ጣለች። ጣሊያን ኢትዮጵያ በቀላሉ የምትይዛት መስሏት ነበር፣ ነገር ግን ተሳስታ ነበር። በየካቲት 1888 ዓመተ ምህረት በአድዋ ተራሮች አጠገብ ዳግማዊ አጼ ምኒልክና እቴጌ ጣይቱ በጡል ከሁሉም የኢትዮጵያ ብሔር ብሔረሰቦች የተወጣጡ በመቶ ሺህ የሚቆጠሩ ተዋጊዎችን አስተባበሩ። እቴጌ ጣይቱ በራሳቸው 5000 ፈረሰኞችን በመምራት የጣሊያን ጦር የውሃ ምንጭ እንዳያገኝ በማድረግ በስትራቴጂ መሩ።
ውጤቱስ ታላቅና ፍጹም የሆነ ድል። ኢትዮጵያ ነፃነቷን ለማስጠበቅ በአውሮፓ ኃያል ጦር ላይ በግልጽ ጦርነት አሸናፊ የሆነች ብቸኛዋ የአፍሪካ ሀገር ሆነች። የአድዋ ድል የኢትዮጵያ ብቻ አልነበረም፣ የመላው ጥቁር ሕዝብ የነፃነት ምልክት ሆነ እንጂ። እንደ ጋና ካሉ ሀገራት እስከ ጀማይካ ራስ ተፈሪያን ድረስ የኢትዮጵያን አረንጓዴ፣ ቢጫና ቀይ ባንዲራ ቀለሞች ለመጠቀማቸው ዋና ምክንያት እሱ ነው። ከጦር ሜዳዎቿ ባሻገር የኢትዮጵያ ተፈጥሮ ከሌላ ፕላኔት የመጣ ይመስላል። ይህንንም በግልጽ ማየት የሚቻለው በዳኔከል አፋር የመሬት ክፍል ድንቅ ተፈጥሮና ከመሬት በታች ያሉ ሕንፃዎች ውስጥ ነው። ከባህር ወለል በታች ከ100 ሜትር በላይ ዝቅ ብሎ የሚገኘው ይህ ቦታ በምድር ላይ ካሉት እጅግ በጣም ሞቃታማና ፈታኝ ቦታዎች አንዱ ነው። እዚህ የኤርታሌ እሳተ ገሞራ እሳት ሲያመነጭ፣ የጨው አውጪዎች ደግሞ ለዘመናት ባልተለወጠ ባህላዊ መንገድ ጨው ይፈነቅላሉ። ከዓለማችን ሞቃታማ ቦታ ተነስተን ወደ ተራራማው ክፍል ስንሄድ በድንጋይ ላይ የተሰራ ድንቅ ተአምር ወደሚገኝበት ቦታ እንደርሳለን። በ12ኛ ክፍለ ዘመን ንጉሥ ላሊበላ አዲሷን ኢየሩሳሌም መገንባት ፈለገ። ነገር ግን ሰራተኞቹ ሕንፃውን ለማነጽ ድንጋይ አላጓጓዙም። ይልቁንም 11 ታላላቅ አብያተ ክርስቲያናትን ከአንዱ ድንጋይ በመዶሻና በመውረድ ከመሬት በታች ወቀሯቸው። ሰራተኞቹ በሺዎች የሚቆጠሩ ቶን ድንጋዮችን በቀላል መሳሪያዎች በመዋጨር የፈሳሽ ማስወገጃዎች፣ መቃብሮችና ውስብስብ አምዶች ያላቸውን ሕንፃዎች ፈጠሩ። ዛሬም ቢሆን እነዚህ የ800 ዓመት ዕድሜ ያላቸው ሕንፃዎች ንቁ የጸሎት ቦታዎች ናቸው። በሺዎች የሚቆጠሩ ነጭ የለበሱ ምዕመናን በመሬት በታች ባሉ መተላለፊያዎች ውስጥ የሚያደርጉት ጸሎት ከጥንት ዘመን የመጣ ይመስላል። አሁን ይህንን ቪዲዮ እያያችሁ ቡና እየጠጣችሁ ከሆነ በ9ኛው ክፍለ ዘመን የነበረውን ካሊድ የተባለውን ኢትዮጵያዊ ፍየል ጠባቂ ማመስገን አለባችሁ። ካሊድ ፍየሎቹ ከፋ በተባለው አካባቢ የሚገኝን የዱር ዛፍ ቀይ ፍሬ ከበሉ በኋላ ያልተለመደ ንቁነት እንዳሳዩ አስተዋለ። ይህም የአረቢካ ቡና መገኛ ሆነ። በኢትዮጵያ ቡና በፕላስቲክ ኩባያ ተቀድቶ በችኮላ የሚጠጣ ነገር አይደለም። የቡና ስነ ስርዓት በመባል የሚታወቅ የተቀደሰ የማህበራዊ ህይወት አካል እንጂ። ቡናው ይታጠባል፣ በምጣድ ይቆላል፣ በመውቀጫ ይደቆሳል፣ በጀበናም 3 ጊዜ ይፈላል። ጎረቤቶች በየቀኑ ተሰብስበው የሚያወሩበትና የሚያርፉበት ታላቅ የእንግዳ ተቀባይነት ማሳያ ነው። ምግቡስ ቢሆን ወደር የለውም። ሁሉም ነገር እንጀራ በተባለው ከጤፍ እህል በሚሰራው የቦካ ሊጥ ምግብ ዙሪያ ይሽከረከራል። ጤፍ በኢትዮጵያ ተራሮች ውስጥ ብቻ ለሺዎች ዓመታት ሲበቅል የኖረ ጥቃቅን ጥራጥሬ ነው። እዚህ በማንኪያ ወይም በሹካ አይበላም። በቀኝ እጃችሁ እንጀራ ቆርሳችሁ እንደ ዶሮ ወጥ ያሉ ቅመም ያላቸውን ወጦችን ትጎርሳላችሁ። አንድ ሰው በራሱ እጅ አጉርሳችሁ ቢሆን ደግሞ አትደንግጡ። እሱ ጉርሻ ይባላል። የጠለቀ ፍቅርና እምነት ማሳያ ባህል ነው።
ኢትዮጵያ ጥንታዊ ባህሏን እንደጠበቀች ወደፊቱ ደግሞ በከፍተኛ ፍጥነት እየገሰገሰች ነው። እንኳን ወደ አዲስ አበባ በደህና መጣችሁ። ከጥልቅ ውቅያኖስ በላይ ከ2300 ሜትር በላይ ከፍታ ላይ የምትገኘው አዲስ አበባ የኢትዮጵያ ዋና ከተማ ብቻ አይደለችም፣ የመላው አፍሪካ አህጉር የዲፕሎማሲ ማዕከል እንጂ። የአፍሪካ ህብረትና የተባበሩት መንግስታት ድርጅት መቀመጫ በመሆኗ ከኒውዮርክና ጄኔቫ ቀጥሎ በርካታ ዲፕሎማቶች የሚኖሩባት ከተማ ናት። በወጣቱ ህዝቧ ኃይል ከተማዋ እጅግ ፈጣን እድገት እያሳየች ነው። አዳዲስ ህንፃዎች፣ የቴክኖሎጂ ማዕከላትና እንደ ታላቁ የህዳሴ ግድብ ያሉ ታላላቅ ፕሮጀክቶች ሀገሪቱን በምስራቅ አፍሪካ የኃይል ማዕከል እያደረጓት ይገኛሉ። ኢትዮጵያ የሰው ልጅ የት እንደነበረና ወዴት እየሄደ እንደሆነ የሚያሳይ ድንቅ ድልድይ ናት። ታሪክ በመጽሐፍ ውስጥ ብቻ የተቀመጠ ሳይሆን በየቀኑ የሚኖርበት በ13ኛው ወር በየጀበና ቡናና በድንጋዮቿ ላይ የተወቀረ ሕያው ታሪክ ናት። ይህ ስለ ኢትዮጵያ የቀረበው ሰፊ ዶኩመንተሪ አመለካከታችሁን የለወጠ ከሆነ ላይክ እና ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። አሁን ደግሞ የእናንተን አስተያየት እፈልጋለሁ። ከኢትዮጵያ አስደናቂ ነገሮች የበለጠ ያስገረማችሁ የትኛው ነው? የ13 ወራት ካላንደር፣ ከመሬት በታች የተወቀሩት አብያተ ክርስቲያናት ወይስ የዳናይክል ድንቅ ተፈጥሮ? አስተያየታችሁን ከታች ጻፉልኝ። በቀጣዩ ቪዲዮ እንገናኝ።